ሁለተኛ የለም። ሁለተኛ የፍቅር አዲስን ዘፈን ከመጨረሻው አረጋ ነው ወደ መጀመሪያው አጫውተዋል። ትጨፍሪያለሽ። ሁለተኛው እሱ ነው። ሌላ ቅጣት እንጂ ትሄዳ ከዚህ ሌላ ይሄ ሙዚቃ ዛሬ ተለቀቀ ነው። በአንድ ማስተዋወቅ በዛ ነው። ይሄ አዲስ ተለቀቀ ነው ዛሬ ከሰዓታት። እስኪ ጭብጨባ ጭብጨባ ጨብጭብ ጎበዝ። አይ ጭብጨባ አያስፈልግም አያስፈልግም። ትቁምልን ይላል። ቀጭኑ ተረጋጋ፣ መቆሙ አይቀርም። ተረጋጋ ቀጭኑ። ካልቆመች ብሎ ሊሞት ነው እንዴ ሰውየው? ዝም በላቸው እስኪ ልስማው ሙዚቃ እንደሚል መጀመሪያ እንዴት ነው የምለው ክሊፕ ተሰርቶለት እኮ ነው። ዩቲዩብ ላይ እየሄዳችሁ በጣም የሚገርም ከሰማሁት ቆይቻለሁ ብዬ እንደው ከሰማሽ ነው ከቆይሽም አሪፍ ነው። ልጀምር። አዲስ ስትለኝ እኮ ሌላ አልበም ደግማ መስሎኝ ነው። እሺ ልብሴ እንዴት ነው የምለው የገዛ ህይወቴ እያሳሰበኝ ነው። የፍቅር እኮ ነው ይሄ። ከፍቅር ውጭ የሆነ ነገር የለም። አንቺ ጨፍሪ። ከዚህ ሙዚቃ ጋር አብሮ ሊሆን የሚችል በሬቱ ተንቀሳቀሽ ይገባናል። ነርበስ ነው ይበቃል። ይሄ ትውልድ እስከዚህ ታየ ይበቃል። ቀጣዩን ደግሞ እግዚአብሔር ያውቃል። ቀጣይ አንተን ነው ማስዳንስ። እስከዚህ እንግዲህ ወንደላጤዎች እስከዚህ ካሳየዋቸው ከዚህ በላይ ምንም ልተባበራቸው አልችልም። እሺ ሁለት ሰው ይሄ መጨረሻ በሙዚቃ ስለሆነ ኖ ይሄንን ማለት ነው ያሸነፈ ሰው ዋን እንደኔ ይሁን በሽቶ ስሪ ያልሆነ አንድ ጌም ይሄን ያሸነፈኝ ግን በቅጣት ነው። ካሸነፍኩ እቀጣለሁ። እኔ ቀጣልሻለሁ። አታሸንፊም። አንቺን 20 ሺህ ካስገቡሽ እኔ ከወገብ በታች ሱሪዬን አወልቃለሁ። አስፈላጊ ከሆነ ይቅር ማውለቆስ ይቅር እንደው ይቅር። አይ እኔ ማህበረሰቡ ካዘኝ ማለት ነው። አንቺ ጋር ሰው ካዘኝ ማልሆነው ነገር የለም። አይ አፍቃሪ በዛ ባህል ይቅር አታውልቀው። ትሪፕል ነው ትሪፕል ጋዝ ትሪፕል ጋዝ ግላብ ካላቀም ቱቹ
That's triple. Everything is triple gas. በሳን ይስጥኝ እኮ እኮ አንበሳ እኮ አይደለችም። ቤቢ ላይ ነች እኮ ጥንት ያው የምትለው ኖ ትልቁ አንበሳ ነበር። ቤቴ ቻይኖቹ ቆርጠው እንትን ደቦል አረጓት እንጂ አንበሳ ነበር። አማናችን ሲመጣ አንበሳ ነው ተላለ። አንበሳ አሁን ሚያው ያለችው የሷ 6 እጥፍ ነው። አታውቁም እንዴ እናንተ? አንበሳ ቆርጠው ወርያ አንቺን የሰጡት አንበሳ ሲላክ ቻይኖቹ ቆርጠው ግልገሉ ነው የሚሰጡሽ ደቦሉ ክርስቲ እና አንቺ ወርዬ ምን ብለሽ እንደጻፍሽ አይተሽው ጭራሽ የተሳደብሽ መጠየቅ ጀመርሽ። ደስ አይልም። ስኮሩ ሲታይ ራሱ አያምርም። እሺ 3000 አስገቡሽ አንቺ ቤተሰቦች ሲታይ ቁጥሩ አያምርም እያልኩ ዝም ብለህ 20 ሺህ ግባ እስኪ። በዶናት ሻይ ቤት አለ። ሻይ ማብሮ ላኩልህ። ዶናት ሰጠዋል እንደ ግላብ ላይ ቆርሶና እንደመጋብዙት ሻይ በዶናት አትርሳኝ ዞሬ አትርሳኝ። አፎይ ቤቲ ምን ትያለሽ? አሪፍ ነው ጎበዝ ናት። ጎበዝ አሁን ምን አፋለሽ አንቺ? አንበሳው ይቀራል። ይሄ ቤቢ ላይ ነው የለን ወርቅ ምንድን ነው ያለሽ? አፍ ምንድን ነው አንቺ? ምንድን ነው የምትናገሪው? ጥርቅምቅምቅም አድርገው ዝም ብለው የሰጡ ተጠረቃቅሙ። እኔ አሁን ማስተገምት አንቺ ጋር ያሉ ራሱ ቁም ነገር ለአንቺ የሰጡ እየመሰላቸው ለእኔ እየሰጡኝ ነው መሰለኝ። ያንቺ ወደ እኔ እየመጣ እኔም ስጋት ላይ ነኝ። ይኖቹ የሰጡ እንደውም በዛኛው ሄዶ ዞሮባቸው 1-0 ማርያምን 1-0 አሁን አንቺ ከእነሱ ጋር ጣላውሽና የአንቺን ደጋፊዎች ወደ እኔ ያመጣሉ። እሳት ነኝ። ምንም ታሪክ የላቸውም። ስትናገሪያቸው ሰማሁኝ ወዲያው አመጣሁት። ሰማኝ አሁን ማለት ነው። ይሄኛው 1-0 ነው። አንድ ጌም ይቀራል። የመጨረሻ አንድ ጌም ይቀራል። ሂድበት። ኧረ ይልሽ በእናትሽ። እሺ አንድ የመጨረሻ ኧረ በእናትሽ። እሺ እቺ ልጅ የመጨረሻ ድል መስጠት በቃ የመጨረሻ ድል መስጠት በእናታችሁ። እኔ አሁን ታፕ ብቻ ነው የምፈልገው። ታፕ ብቻ ነው የምፈልገው። እንዴ ታፕ ብቻ እናሸንፋት። እኔ ቤት ያላችሁ ታፕ ብቻ። መቀጣቱ አይቀርም። አትችለኝም። በታፕ አትችለኝም። የኔዎቹ ዝም ብሎ በታፕ ብቻ አሳዘንሽ። ለመሰለሽ አሁን ተደጋጋሚ እድል ሰጠንሽ። ምንም የሚሆን ነገር አለ። እኔ አጥሽ ነው። እንደው ቀጣዩ ቅጣት የእኔ ፎቶ እዛ ግድግዳ ላይ መለጠፍ አለበት። አሁን ትክክለኛ ቅጣት ነው። ለአንድ ሳምንት ቢያር ቲንክ ሰማች። ጭራሽ ለአንድ ሳምንት ፎቶ ለጠፍ እዚህ ትዳ እዚህ ግድግዳው ጋር ቅጣት ነው። አታሸነፈም እንጂ ባለ እና በቅንፍ ምን ብለሽ ትጽፊያለሽ መሰለሽ? የልቤ ላይ ንጉስ ሰው እየተከሰ ይገልሽ የልቤ ላይ ንጉስ ለምን እንትን አለው? ሄለን የቴዲ ምርኮኛ ብዬ ከታች በቅርብ ነጻ ሄለን የቴዲ ሽቀርቅር ለአንተ ስትተቀላው ምን ለአንተ ስትተቀላውና ጎራ ተስተምጣው የትም የሌለ ንግግር ነው። እውነት ከየት ያመጣኸው? እንደዚህ አይነት ፍቅር አይን ውስጥ ጣት አለ ያጫውተኛል። የማግጥም ነው የተረሳ ጉዳይ አንተ ሊያስደንግጠኝ ነው እኮ። እኔ ላይ ነው የሚበረቱት እናቴ ሰዎች። 8 ሰው ቤተሰብ። እሺ ቤተሰብ 8 ሰው እንዴ! ሁለት ሰዎች ሊቆጣ ይዘን። ኧረ ጎበዝ አጨብጭብተ በጆካ ተይዘናል። እሺ ትሪፕል ይመጣል። አሁን ትሪፕል ይመጣል። የሚያሸንፍም አይመስለኝም። ድባቡን ሳይው አይሰጡትም። ያለ የሌላቸውን ሰጠው ጨርሰዋል። ትሪፕል ነው። ቤተሰብ ደህና ነህ ወይ አንተ? አትርሳኝ ዞሬ አትርሳኝ። ትሪፕል ነው የሉም የነሱ። 10ኛ ንግባና አንድ እኩል ቀጥቼ እወጣለሁ። ምንም አማናችን
ነው እንዴት ከማን ጋር ተጣልተሻል? አንቺ ከኔ ቤት ጊፍተሮች ጋር ሁሉ ባትሳራ እንዴት ነው የምትሆኚው? ተው በዚህ አካሄድ 10 ሺህ አትገባም። ጨርሰው ወጣዋል። እነዛ ኢሳያስ ጋሴኞቹ ሂዱበት። ጋስ ትሪፕል ጋስ ትሪፕል ኧረ እነዚህ ሰዎች እያፈገፈጉ ነው። ጎልድ ሪማች ጋስ ትሪፕል ደግሞ እየመጡብሽ ነው የሚሉት። ትጎጃለሽ፣ አትችይም። አረ ትግሉ ተጠለፈ ይላል። አረ ለዚህስ ትግሉ አረ ለምን አባይ ራሱ አይጠለፍም? ሪማችን እንዴ ትግሉ ተጠለፈ። ሄለን ዱቄት እያደረግን አይደል እንዴ? አይ እናንተ አይ ይሄ ማለት ከአንቺ ጋር ተልኮ የመጣ ሰው ነው። ስትሸከሸክ ያየና አረ ትግሉ ተጠለፈ ይለኛል። እንዳታምናቸው። ኢሶ ቴንክ ዩ ቤተሰብ ግላባለህ እንዴ ግላባለህ። አሁን እኮ ሄለን ጠላ ቤት ሄለን አረቂ ቤት ይመስል ሙዚቃ ስከፍት ብላችሁ አሳስባችሁ ትመጣላችሁ። ጌም ሲጀምር ብትን ትላላችሁ እንደ ጉም። ምን ጉድ ነው ይሄ? አረቂ ቤት መስሏችሁ ሙዚቃ ስከፍት። አይዟችሁ፣ እዛ ሄለን በአግባቡ ትሪት ማታረጋችሁ ጊፍተሮች ወደዚህ ነው። ጥሩ መስተንግዶ ይጠብቃችኋል። ሲኖሩ አይደል የሚመጡት ወደ አንተ። ታፕታፕ የሚያደርጉትን እኮ እናከብራለን። የኔ ቤተሰቦች ታፕታፕ የሚያደርጉት ታፕታፕ የሚያደርጉት ነፍሴ እንደምሰጣችሁ ያውቃሉ፣ እንደምወዳችሁ ያውቃሉ። እነሱ አልተናገርኩም። እዛ ወደ የባሳችሁ በሙሉ ወደ እኔ። አረ ወደ አልባሳቸውን ተዋጀዋል። ምንም ባክሽ ለሆነም ላልሆነም ምንድን ነው ጋላሪ ሙላለሽ የምትሉ? ቆይ እናንተ ግን ደህና ናችሁ? በመንፈስ ነው የሚሞላው ጋላሪ ቁጭ ብዬ እንደዚህ እንዴ ያያችሁት? ቢያንስ 5000 አስገባት እንጂ 5000 ተግባ ይላል እንዴ? አንፈልግም። 20 ሺህ እንገባለን። ተጠንቀቁ። ያንተ ጊፍታሽ ተጠንቀቁ። እኔ ስናይፕ ተደርጎ አሸንፋለሁ። ቴዳ ተናግሬያለሁ እንጂ 20000 ከገባሽ ለራስ ብዬ ነው። አንቺ 20000 ከገባሽ ለራስ ብዬ ነው። ከሰማይ በታች ማንኛውንም አይነት ጥቃት ትቀጣልሻል። ቅድም ሱሬን አልቃ ልብስ ሰምቻለሁ። እሱን ስተው ይቀር ለራስ ብዬ ነው። እዚህ ጋር ስለምትሰጥ ይጠንቀቁ ብዬ ነው። ይጠንቀቁ። አይ ስናይፕ እንዳታደርጉ ጋስ። ጌም መራዘም የለበትም። ኦኬ ጨርሰናል። ከዚህ በኋላ ቀለል አድርገውና መረጃ ተራው እንድትሄድ። እሺ እንደዚህ ላርግልሽ። በአንድ ቅጣት አለብሽ። አንረሳም። በሚቀጥለው ስትመጪ ተቀጥቼ ጌሙ ይጀምራል። እንዛቀው ነው። እሺ ቻው በቃ። ቢግ ሪስፔክት ታውቂያለሽ፣ ለአንቺ ያለኝ ክብር። እሺ እንገናኛለን። ባይ